አንተ ከቲና ተቀብለህ አደይና ዴቭን እንዲለያዩ ልታደርግ ነበር? እንደዛ አይደለም። ይኸውልሽ ሮሚ እባክሽን ተረጋጊ። አንቺ እንዳስብሽው አይደለም። እሺ ታዲያ እንዴት ነው? እስቲ አስረዳኝ። አይ አንቺ ደግሞ ምንድነው የምትነጫነጪው? እኔ ብሬን ተበላሁት እንኳን እንዳንቺ አልሆንኩም። ይልቅ ትሰማኛለህ? አደይና ዴቭን በአስቸኳይ ለያይልኝ። ምን? አዎ ሰምተሃል? ይኸውልሽ ብርሽን ፊትሽ ላይ ሳልበትነውና በጥፊ ሳላጋይሽ ቀጥ ብለሽ ከዚህ በጥፊ። ቆይ እውነት ሁለታችሁ አብራችሁ? ይኸውልህ አንተ እህትን ታስተዋውቀኛለህ፣ እኔም አባባን አስተዋውቃለሁ። ከዛ ሁለታችንም ድርሻችንን እንቀበላለን። ከዛ በኋላ አንድ ላይ መሆን ማለት ልንጋባ እና ታዲያ ትዳር ቀልድ ነው እንዴ? እንደዚህ በቀላሉ የምንጋባው? ትቀልጃለሽ? አንተ ነህ እንጂ እየቀለድክ ያለው። ቆይ ምን ማለት ነው? የምሬን ቅምጥል፣ በዚህ ሁኔታ ትዳር እንዳታስቢ። ለምን አላስብም? በቃ ተስማማና እንደ ሙዳችን ገጠመ። ምንድን ነው የምትለው? ለመጋባት ብዙ ነገር ይቀረናል። ቤት እንኳን እኮ የለንም እኮ። እንዲ በባዶ ኪስ መጋባት አለ? ተረጋጊ እንጂ። አሁን እሱ ምን ያሳስባል ኪንጎ? እንዴት አያሳስበኝም? ትዳሩ የርቀት ነው ወይስ? ስትል የርቀት እንዴት ማለት? አንቺ አባባ ጋር እኔ ዳይመንድ ጋር ነው። አይ እንደዛ ማለት አይደለም። በቃ አባባ አንድ ክፍል ይሰጠናል፣ ሁለታችንም ተፍ ተፍ ብለን እየሰራን እንኖራለን። አንቺ እንደምትይና እንደምታወሪ ቀላል አይደለም። ሲጀመር አንተ እኔን ማግባት ስለማትፈልግ ሰበብ እየደረደርክ ነው እንጂ ሌላ ምን አለ? እንደፈለግሽ አስቢ። እኔ ግን አሁን ማግባት አልፈልግም። አሁን እንደፈለግክ ታካብዳለህ እንዴ? ይሄን አደይ ብትሆን ኖሮ ዛሬውኑ ታገባት ነበር። ራስሽን ከአደይ ጋር ታወዳድሪ አላልኩሽም? ይኸውልህ እንደፈለግሽ መዝለልም መንዘላዘልም ትችላለህ። ባርኮት ስለነበረ ነው እንጂ እኔን እንዳየሽኝ ነበር ያፈቀርሽ። በፍጹም ዴቭ እንደዛ አይደለም። እንደውም ሁለታችሁንም ከወንድምነት በዘለለ በምንም መልኩ አይቻችኋለሁ። እርግጠኛ